የብዙዎችን ስሜት የተጋራው የኮሜዲያን ያሲኖ እየሞከርኩ ነው የሚል ቪዲዮ በሰሞኑ በቲክቶክ ማህበራዊ ሚዲያ ታዋቂው ኮሜዲያን ያሲኖ እየሞከርኩ ነው በሚል በለቀቀው አጭር ቪዲዮ ምክንያት የብዙዎችን ቀልብ በመሳብ ላይ ይገኛል። ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። ብዙ ሰዎችም የራሳቸውን ይዘት በመጨመር እኛም እየሞከርን ነው በማለት ሐሳቡ የኛም ሐሳብ ነው በማለት እየተቀባበሉት ይገኛሉ። በድራማ መልኩ የቀረበው የአጭር ቪዲዮ አከራይ የሁለት ወር ያልተከፈለ ቤት ኪራይ እንዳለበት ሲጠይቅና ያሲኖም ተከራይን በመወከል ለመክፈል እየሞከርሁ ነው፣ የልጆችን የጌም መጫወቻ ላፕቶፕ ለመሸጥ እየሞከርሁ ነው በማለት ይገልጻል። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። በዚህም ኢትዮጵያ ውስጥ ታይቶ በማይታወቅ መልኩ ከ8.9 ሚሊዮን በላይ እይታና ከ850 ሺህ በላይ ላይክ ያገኘ ቪዲዮ ሆኗል። እናንተስ ምን እየሞከራችሁ ነው? ሙከራችሁ እስከምን ድረስ ይዘልቃል? በኮሜንት አሳውቁኝ። መልካም ጊዜ